አመሰግናለሁ። ሰላም አደራችሁ። መልካም። አይ ዞሮ ሁላችሁም የተፈጠረውን ነገር ታውቃላችሁ። እኛ ትናንት በታከይ ስንገባ ኢቭን ከዚህ ላይ እንኳን አገልግሎት ላይ እንኳን ጥራት ተቀላቅሎ ከማህበረሰብ ጋር ተቀላቅሎ እያየ ነው ጥይት ሁሉ አልተኮስንም ማለት ነው። ተናለፈው እኛ ይሄን ያደረግነው ለምን ነው? ማህበረሰብ ስለሚመጣና ስለሚጎዳ ነው። እነሱ ግን ያደረጉትን ነገር እያያችሁ ነው። ከዚህ ለተረሸነው ዶክተር ብዙ ነገር እየተጠጣተን አልፈው ባለጊዜ ላይ ከቤተክርስቲያን ላይ ያሉት እንጨቶችና መርጌታዎች ነው አውጥተው የረሸኗቸው ማለት ነው በአደባባይ። ስለዚህ ማንኛውም ሰው ሊገባችሁ ይገባል። በቃ እና የመሞት ሱስም የመግደል ሱስም ኑሮብን አይደለም የምንሞተውም የምንገድለው ማለት ነው። ይሄን ነገር እያየን መኖር ስለማንችል ብቻ ነው እየሞትን ያለነው እየገደልንም ያለነው። እና ማንኛውም ማህበረሰብ ከጎናችን ሊሆን ይገባል። እስከመቼ ድረስ ነው እየተገደልን እንኖረኛል? እስከመቼ ድረስ ነው? በቃ ካህናቶች፣ ህፃናት ሴት እየታረደ የሚኖሩት እስከመቼ ድረስ ነው? ለምን ነው የማይገባን? ስለዚህ ማንኛውም ሰው በቃ ከጎናችን መቆም አለበት። የታለ ማህበረሰብ ማን ነው እንዳጠቃላይ የአማራ ማህበረሰብ ከጎናችን ሊቆም መቻል አለበት። እና ትናንት ረታና ሰዎች ሲሞቱ የምንችለው ነገር ሁሉ አድርገናል። አሁን ነገም ግን እነሱ እንደም እጥፍ አድርገን እንመልሰዋለን። እጥፍ አድርገን ማለት ነው። ግን እነሱ አናገኛቸውም። ይሄን እንደምናደርገው ደግሞ እናንተ ከኛ ጎን ስትቆሙ ነው። አብራችሁ ማትሰረፉ ከኛ ጋር አትዋጉ። በሀሳብም በጸሎትም በመረጃም አግዙ ነው። ይሄን ካደረጋችሁ እስከ መጨረሻው ድረስ ትግላችሁ ውጤታማ ሊሆን ይችላል ማለት ነው። ከዚያ ውጭ ግን ሁላችንም ፍላስር የሚል ከሆነ የቀላጫ ነው እንጂ እኔ ብሞት ችግር የለውም አላማ ብዬ ነው ወጣሁት። አንተን ግን ከቤት እየነገርክ እየቆፈርክ እየቀደስክ ነው እየገደልክ ያለ ማለት ነው። እኛም እንኳን እንደናንተ እንደዚህ ነጭ ጋቢ ለብሰን ተመሳስለን መኖር እንችላለን ለማንኛውም ማህበረሰብ ማለት ነው። ለምን እያወቅን ግን አያስችለንም። ለዚህ ልክ ሁሉም ሊገባው ይገባል። ከዚህ ላይ የገባው የሀገር መከላከያ ሰራዊት አይደለም፣ የኦሮሚያ ኦነግ ሸኔ ነው የገባው። ኦነግ ሸኔ ማለት ነው። ኦሮሚያ ላይ የሰሩትን ስራ ትናንት አጅ ላይ ደግሞታል። ጡት እኮ እየቆረጡ እኮ ነው የተማረከች ሴት የተማረከ ፋኖ እጅ ሴት እኮ ጡቷን ቆርጠውታል እኮ። ይሄ ለምን ነው የሚሆነው ታዲያ? ከኛ የጥላቻ ስላለባቸው ነው እንጂ እኛ የነሱ ምርኮኛ እየቀለና አይደለም። እነሱ ግን እንዳጠቃላይ አማራ የሚባለው ብሔር አላማቸው ማጥፋት ብቻ ነው። ማጥፋት ስለሆነ ምንም ነገር እያያችሁ ነው። ከዛ ጫይ የሚሊሻ ቤተሰብ አለ፣ የፖሊስ ቤተሰብ አለ፣ የካምኔ ቤተሰብ አለ። ከቻላችሁ እነሱን አውጧቸው፣ በቃ አውጧቸው። ከኛ ጎን ሆነ ይታገሉ። አልታገሉም ካለ ደግሞ ከቤቱ ይቀመጥ። ከዚያ ውጭ ግን ከዚህ እየመጣ አይግደለን። እናንተንም እኛንም እየገደለን ያለ ምኑ ነገ ከኛ እጅ ይገባል እርግጠኛ ነኝ። ነገ ግን ሲገባ ግን ሳሊ ላይ ካሚኔ አለ፣ ሚሊሻ አለ። ነገ ማላጅ ወደኛ ልትመጣ ትችላለች። በፍጡም ሊሆን አይችልም። ከዚህ በኋላ ማርከን እንኳን ማለት ነው አይደለም ልንቀልብ ቀርቶ አሰቃቂ ግድያ ነው ልንገለው የምንችለው ማለት ነው፣ ልክ እንደነሱ። ስለዚህ ማንኛውም ማህበረሰብ መግባት አለበት። አብራችሁ ከጎናችሁ ሁኑ፣ ከጎናችን ሁኑ። ትናንት የተሰዉትን ወንድሞቻችን፣ አባቶቻችን፣ እህቶቻችን በእርግጠኝነት ትናንት መልሰናል። ነገም ከዚህ በላይ ላነሳስ አስቸጋሪ አድርገን ደማቸው እንደምንመልሰው እርግጠኛ ነኝ። አመሰግናለሁ። ጨርሻለሁ።